ቪዲዮ ኤዲቲንግ ሶፍትዌሮችን ማወቅ ጥሩ ኤዲተር አያደርግም። ከዛ ይልቅ አሪፍ ኤዲተር መሆን ከፈለጋችሁ እነዚህን ነገሮች ማወቅ አለባችሁ። ሰላም፣ ዮሐንስ እባላለሁ ከጆይ ፊልምስ። በኮንተንት ክሬሽን እና በቪዲዮ ኤዲቲንግ ላይ ፍላጎት ካላችሁ ትክክለኛው ቦታ ላይ ነው ያላችሁ። እንኳን ሰላም መጣችሁልኝ። እነዚህን 3 ነገሮች ካወቃችሁ አሪፍ ኤዲተር መሆን ትችላላችሁ። አንደኛ፣ ኤዲቲንግ ስቶሪ ቴሊንግ ነው። ጥሩ ታሪክ መናገር የሚችልን ቪዲዮ መስራት የሚችል ኤዲተር በቀላሉ አይን የማያስነቅል ኤዲት መስራት ይችላል። ስለዚህ ኤዲቲንግ ስቶሪ ቴሊንግ ነው ማለት እንችላለን። ሁለተኛ፣ ሳውንድ ከምናየው ምስል እኩል በጣም አቅምና ኃይል ያለው ነገር ነው። ብዙ ኤዲተሮች ለምስላቸው የሚጨነቁትን ያህል ድምፅ ላይ ብዙም አይጨነቁም። ድምፅ ስል ዲያሎግ፣ ሚውዚክ እና ሳውንድ ኢፌክት ማለቴ ነው። እነዚህ ነገሮች የተመልካችን ትኩረት የሚስቡ ስለሆኑ እጅግ በጣም ልንጨነቅባቸውና ትኩረት ልንሰጣቸው ይገባል። ሶስተኛ፣ የሰራነውን ኤዲት ደጋግሞ ሪቪው ማድረግ። የሰራችሁትን ኤዲት ከጨረሳችሁ በኋላ ደጋግሞ ሪቪው ማድረግ በአጋጣሚ የተዘነጉ ጥቃቅን ስህተቶችን እንዲሁም መሻሻል የሚችሉ ነገሮችን ታገኙበታላችሁ። ያላመናችሁበትን ስራ ለደንበኛችሁ ወይም ለተመልካቾቻችሁ አታቀርቡም ማለት ነው። ይህ ደግሞ የምትሰሩትን ስራ እጅግ በጣም ቆንጆ ያደርገዋል። እነዚህን ቲፖች በመጠቀም ቀጣይ የምትሰሩትን ቪዲዮ ቆንጆ እንደምታደርጉት አልጠራጠርም። ሰላማችሁ ይብዛልኝ። ጆይ ፊልምስ